ቻው በቃ። ሄሎ የኔ ቆንጆ። አቤት። በዚህ ፀሐይ ከምትንገራተች ነይ ግቢና ፈታ ላድርግሽ። አይ ጋሼ አመሰግናለሁ። አትግደረህ እንጂ እኔ እንጆሪ አልፈልግም አለችሁት እኮ ለምን እንደድሜው ታውኑም ጋሼ። ጋሼ አይሰበር አንተ ነህ እንጂ እቺን መሰለኝ ቆንጆ በግር እያንከራተትካት በፀሐይ የምታስበላት። ይልቅ የኔ ቆንጆ ህይወት አንድ ምርጫ ነው የምትሰጥሽ። ወጣትነትሽን ዘና በይበት። እንገናኛለን በቃ። እንዴ ፍቅራችንን ለትንሽ ምቾት ብለሽ ልሸጪው ነው? ይቅርታ ቴዲ፣ ፍቅር ሆድ አይሞላም። ሳስበው ገባኝ። አባዬ በዚህ ሁኔታማ ምንም ደህና ሴት አላገኝም። ዝም ብዬ አንዷን ባገባ ይሻለኛል። አይ ልጄ ተስፋ አትቁረጥ። ጊዜው የውሸት ቢሆንም እውነተኛ ሴት ማግኘት አይቀርም። እንዴ ማለት ምንድነው አባዬ? ቴዲ ምን ማለት ነው? ምን መሰለሽ፣ ምን አማራጭ አለ? ነይ ውጪ። አየሽ የቆጡን አወርዳለሁ ብለሽ የብብትሽን ጣልሽው። ቻው ባይ። ያመልነው እንጂ ደሃ የገንዘብ የለም። የኔ ፍቅር ብር ረሳው። በእናትሽ ትከፊና በኋላ ልስጥሽ። ዋት ኦ ማይ ጋድ! ይሄንን መክፈል ሳችል ነው እሷ ላይ ተንጠለጠለ። አይገርምሽም? ደፋር። እኔ ደግሞ ደህና ሰው አገኘው ብዬ አጋጣሚ እኮ ነው። ምን ችግር አለው? ኧረ አትንካኝ በእናትህ። እንኳንም በጊዜ አወኩ። ካንተ ጋር እድሜን አቃጠልና። ምኑ ጋር ነው ያመጣሽኝ? አንድ ምሳ መክፈል የማይችል የኔ ባል ቢሆን እንዴት እንደሚያንቀባረኝ። ወንድ ልጅ እንደዚህ ከሚሆን ቆሜ ቢቀር ይሻለኛል። የጭ እኛን ያግባባን ፍቅር ነው፣ እናንተን ደግሞ ብር ነው። ጥቅስ ጥብስ አይሆንም። እሺ ነይ ተነሽ እንሂዳን። አንዴ እኔ መሳቂያ መሳለቂያ አድርገኛል። አመሰግናለሁ። ሁለተኛ አጠገቤ እንዳትደርስ። ሂሳቡን ብትከፍል ክፈል፣ ባትከፍል አናትክን ይክፈልኩ። ይቅርታ ብር ረስታችሁ ነው መሰለኝ። ባለቤቱን ላውራውና የሆነ ነገር አስይዛችሁ መሄድ ትችላላችሁ። ያው እሱን ያዙት ካዋጣችሁ። ና አባቴ እኔ እሰጥሃለሁ። እንዴ እኔ ፍቅር አውቀ ነው እንዴ? ለምን መጣሽ? ቦርሳ ላናግርህ። ልቀቂኝ አንቺ። ስላንቺ ብዙ ነገር ሰምቼ ውሸት ነው ብዬ ነበር። ለፈተና ነበር። እንኳንም አወቅኩሽ። ይቅርታ የኔ ፍቅር። ይቅርልሻለሁ፣ ግን አብረን መቀጠል አንችልም። የኔ ቆንጆ ልጅ ደህና ዋልሽ? ወይኔ እግዚአብሔር ይስጥልን። ዝርዝር አላዝም እንዴ አባትሽን ልጄ ታውቂያቸዋለሽ እንዴ? ኧረ እኔ አላውቃቸውም። ሆ ልጄ ይላሉ እንዴ? ና እንሂድ። ውይ በእናትሽ ብር ፈልገው ይሆናል፣ ልስጣቸው። ኧረ እኔ አባቷ ነኝ። ምን አስነክታል? ኧረ ና እንሂድ የኔ ፍቅር። ምን አስለፈለፈ ካበደ ሰው ጋር። ወይኔ ሞባይሌን ረሳው። መጣው ይዤ ና ወደዚህ። ይኸውልህ አባ አፍረሽብኝ ነው ልጄ? አይደለም የደሃ ልጅ ናት ብሎ እንዳይተወኝ ብዬ ነው። ነው እስከ መቼ ልትደብቂኝ? እድሜን በድህነት አደግኩ። እንደዛ እንድኖር ካልፈለክ ሂድ ወደ ቤት፣ እዛ እናወራለን። እሺ ሄዳለሁ። እኔ የጎበጥኩት ግን አንቺን ለማቅናት ነበር። አይ ቆይ ጋሺ በእርሶ ውስጥ ራሴን አየው። የኔ ፍቅር መጣ እንዴ? ሰጠሁት አይደል እንዴ? አረ ሂዱ። ልቀቂኝ። ሁሉንም ሰምቻለሁ። ነገ እኔም ባጣ ምን እንደምታደርግኝ አየው። ጋሺ በእሷ ስም በጣም ይቅርታ። ፈጣሪ ልቦና ይፍጥሎት። ቆይ ቴዲ በጣም ይቅርታ። ይቅርታው ለአባትሽ ይቀድማል። እኔ ማሰብ ፈልጋለሁ። አባዬ በጣም ይቅርታ። ይሁን ልጄ ተነሽ። ሳምሪ እዚህ ጋር ቢበቃን ይሻላል። ማለት እኔና አንቺ መቼም ልንዋደድ አንችልም። እንዴት ፍቅር ገና ብዙ አብረን አላሳለፍንም እኮ። እንዴት ከመሬት ተነስተን ለይ ትለኛለህ? ልቀቂ። የባህሩን ጨዋማነት ለማወቅ ሙሉ ባህሩን መጠጣት አይጠበቅብኝም። አይቼሽ ለኔ ማቶኝ ከመሰለኝ ትቼሽ መሄዴ ግድ ነው። እንዴት ማለት እባክህ? ሙሉ ህይወቴን ሰውቼ አይሆንም ከምል ዛሬውኑ ቀምሼው መራቁን መርጣለሁ። ቻው። የፈጠንክ አይመስልም? በኋላ እንዳይቆጭ። ይቆጨኛል። እስካሁን ካንቺ ጋር ያቃጠልኩት ጊዜ። እርግ በል፣ ወንድ እንደሆነ ሞልቷል። እሱ ናሳሚኒ ሲያምርሽ ይቀራል። ሊበላ ማይረባ ሰራላለሁ። አመሰግናለሁ ወንድሜ። በልተሽ ማደርሽም ትልቅ ነገር ነው። አስታውቂያለሽ፣ ደሃ ነሽ። እናትዬ ምን ላሳይሽ? አረ እግዚአብሔር ይስጥልኝ። ሄዶ አንተ የሚገዛና የሚለምን ሳታውቅም እንደ ገበያችን ተዘጋው ነው። አረ ዕቃ ላይ ነው የመጣሁት። ልንሸጥ እንጂ ልናሳይ አልተቀመጥንም። ይቺ ምን ሆነሻል አንቺ? ያምሻል እንዴ? ይቅርታ ማዘር፣ ምን ላሳየት? 55 ኢንች ቴሌቪዥን ላትገዛ ነገር ዝም ብላ ልፋ ጅል። እንደማልገዛ በምን አወቅሽ? ግንባሬ ላይ ተለጥፏል። በልተሽ ማደርሽም ትልቅ ነገር ነው። አስታውቂያለሽ፣ ደሃ ነሽ። አንቺ ግን ጤነኛ ነሽ? ዝም በል አንተ ፋራ። ምን ልርዳህ የኔ ጌታ? ጥሩ ቴሌቪዥን አላችሁ? በሚገባ ለአንተ የሚሆኑ ቆንጆ ቆንጆ ቲቪዎች አሉኝ። ስንት ኢንች ይሁንልህ? ትልቁ የመጨረሻ። በየትኛው ላይ ወሰንሽ ታዲያ? ትልቁን 100 ኢንቹን ወስደዋለሁ። በጣም ጥሩ። ደረሰ ይላሰራል።
አያረን አንተ ከማንም ጋር ዝም ብለህ ስትለፋ እኔ 100 ኢንቹን ሸጥኩት። እሷ እኮ ወስደዋለች። ደረሰ ሊሰራላት ነው። እሷ አቡል ሽጥበት። በእናትህ ዞር በልልኝ። ምንድነው የምትጨቃጨቁት? ለዚህ ለማትረባ ብሎ የሚከፍል ደንበኛን ሊያባርሩኝ። ሌባ ይኸውልሽ ልጄ ሁሉንም ገምግሜ ነበር። እንደማዬ ሁለቱም ይሄ ቦታ አይገባቸው። እንዴ ምን አረብ? አንቺ ቀጥ ብለሽ ውጪ። አረ ውጪ! አንተ ደግሞ እኔ ልጅ እግዚአብሔር ይስጥህ። ከዛሬ ጀምሮ የቤቱ ማናጀር አድርጌ ካለሁ። አመሰግናለሁ በጣም። ምን ልታዘዝ? እስኪ እንቀመጥ መጀመሪያ። ገና ከመግባታችን ምን ያጣድፉናል እኮ ብራችን ለመብላት ችኩላቸው። ኧረ እኔ ላስተናግዳችሁ ብዬ ነበር። ይቅርታ። በቃ እሺ፣ አሁን 1 ነጣ ያለ ጾም ማኪያቶና 1 ሊትር ውሃ ያምጡልን። እሺ። ፈጣሪ ብቻ ይርዳንና ልጁ እሺ ይበለን። ዋናው እሱ ነው። ያሙታል እንዴ? እያዩ ይሰሩ። የኔ ልጅ ይቅርታ። አሁንም እንዳይደፉት ዞር በሉ። ልጥረግላት። ቆይ ኧረ እንኩኝ ወደዛ። ልምድ የላቸውን እየሰበሰቡ ባለቤቱን ይጥሩልኝ። ኧረ ልጄ እኔው ነኝ ባለቤት። ጭራሽ ሊያታልሉን እንዴ? ጥሩልን። ምንድነው ችግር አለ እንዴ? ፕሮፌሽናል ያልሆነ ሰው እየሰበሰባችሁ ላያችን ላይ መደፋት አለበት። በጣም ይቅርታ፣ ስህተት ተፈጥሮ ይሆናል። ያንተ ይቅርታ ምን ያደርግልኛል? ሂሳቡንም አንከፍልም። ና እንሂድ እባክህ። ኧረ የኔ ልጅ ይቅርታ አድርጊልኝ። ተከፍተሽማ አትሂጂ። አያገባኝም። ና እንውጣ። ቆይ እሺ ልጁ ጋር ልደውል። ሁሉም ወዳለው ነው ወደክም ቀላል ሄሎ ሄሎ፣ እናንተ ነው እንዴ ቀጠርኳችሁ? አዎ። አንተ አትመጣም እንዴ? የቀጠርነው እሱን ነው። ወይኔ ወንድሜ በጣም ይቅርታ። መጀመሪያ ለሰው ክብር ይኑራችሁ። አባቴን ይቅርታ ጋሼ ይቅር በሉ። ይቅር ብያችኋለሁ ልጆች። ግን ስራውስ እሱ የማይታሰብ ነው። ይቅርታውን አግኝታችኋል። ሂዱ አሁን። እኔ ማን ነኝ? ተዋ ኬራውድ ነህ በእናትህ አውቃለሁ። እና ደህና ናችሁልኝ? አለን። እንዴት ነህ አንተ? የዋ ምን ይሆናል? አንተስ? አለን እግዚአብሔር ይመስገን። እሷ ካለች ምን ሆናለሁ ብለህ ነው? መጣው። እስቲ ተጫውቱ። ደርሰና የኔ ፍቅር ናፍቀሽኝ ነበር። ኧረ እንዳያን በእናትህ። የና ምን አባቱ ያመጣል? እንደውም ልድገምሽ። መጣ። ሶሪ ቴዳ፣ መቼስ ቆንጆ ሚስት ያገባና በሬ ያረደ ብቻውን አይበላም ሲባል ሰምቶ። እውነትህን ነው። በሬውን ያረደው ሰውዬ ግን ስጋው እንደሸተተ ስላወቀ ነው ለውሻ የሰጠው። ትራፊ መብላት ልማድ ነው። ብላ። ተይ እባክሽ፣ ተገላገልን። አይገባህም እንዴ? አንተን ውሻ እኔን ትራፊ እያለን እኮ ነው። እናት ምንድነው? ቲፕ ሰጠንህ አይደል እንዴ? ነው 10 ብር ነው ብለህ ነው። የዘንድሮ ድሆች እኮ ጥጋባቸው። ኧረ የኔ ቆንጆ አይገርምሽም? እኔን ባልሆነ ባንተ አፍ እንዲህ ያልከኝ ደረጃ ነው። ቅሺ ኮተት ምንድነው? ችግር አለ እንዴ? የካፌው ባለቤት ነው? አዎ። ምን ነው? ምን አይነት ሰራተኛ ነው ያሉት እንዴ? አፍህን ዝጋ። 10 ብር ቲፕ መናቁ ሳያንስ እዚህ የምንጠቀም መለከፍ አለብን እንዴ? ኧረ እንዲህ የሚያደርግ ልጅ አይደለም። ምንድነው ቴዲ? ይኸውልዎት ጋሼ፣ እሳቸውም ያው ናቸው። እባክሽን ሂድ። አበዛችሁት። አሁንስ ጋሼ ስልካቸውን ጥለው ሄደው ልሰጣቸው ስልክ ሆኖ ሌላ ነገር የመሰላቸው። ወይኔ ስልኬ። የኔ ወንድም በጣም ይቅርታ። እሺ ይቅርታ ወንድሜ፣ በጣም እናመሰግናለን። እኔ ሂድ አንቺ ካልቆጠርሽው አየታማኝነት ምን ጊዜም ነፃ ይወጣል። በርታሽ ወይዬ። ኧረ አንተ ቶሎ በል በእናትህ። ሄሎ የኔ ፍቅር፣ የት ሆነሽ ነው? አሁን ከስቲም እየወጣው ነው። አንተስ? ኦ ደስ ይላል። እኔ ደግሞ መኪና እያሳጠብኩ ነው። እንደውም ጥሩ ነው። የኔ ስለተበላሸ ፒክ ታደርገኛለህ። ኦ ያንቺ አለ ብዬ እኔ ደግሞ በዚሁ ሰርቪስ ሰጠውኛ። ታክሲ እንጠቀማለን። በቃ አሁን አንዳንድ ነገር ልገዛ ሾፒንግ ልወጣ ነው። ደውልላለሁ። ባይ። እሺ ቻው። ምን አለ እንደዚህ ባትቀደጅ። ወድጄ እኮ አይደለም እንዳላጣት ብዬ እኮ ነው። አልመሰለኝም። በውሸት የተገነባ ፍቅር ሲሚንቶ የሌለው አርማታ በለው። ፈጣሪ ያውቃል። እንግዲህ ይመችሽ መንብዬ፣ ሰሞኑን እከፍላለሁ። ቴዲ እንዴት እዚህ ሲማን ነበር? አጋጣሚ ይሄ ነው ሲሚንቶ የሌለው አርማታ። ውሸት በውሸት። አንተስ ግን መኪና እየሰጠብኩ ነው ብለኸኛል ነበር። የማጣሽ መስሎኝ ዋሸሁሽ። ይቅርታ። እኔም ካንተ እነስኩ ከመሰለ ትቶኛለህ ብዬ ፈርቼ ነው። ይቅርታ። ከውሸታችን ፍቅራችን 2-2 መርቶ የበላይነቱን አረጋገጥ። አዎ ደግሞ ያሰብነውን ህይወት ከፈጣሪ ጋር እንደርስበታለን። እውነት ጓደኛዬ፣ በጣም ደስ ብሎኛል። አሁን እውነተኛ ፍቅራችን በበረከት ስራ ጀምሩት።